አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የሙቤቱ ቻናል ተመልካቾች ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበል እያልኩኝ ዛሬ እንግዲህ ይህን የመሰለ ቆንጅዬ ዶሮ ወጥ እየሰራው ብቅ ብዬላችኋለሁ ማለት ነው። እንደምትመለከቱት ነው ማለት ነው። እንግዲህ ውድ ተመልካቾቼ እና ምላችኋለሁ ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ ያደረጋችሁ ቤተሰቡን ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ማለት ነው። ለምታበረታቱኝም ከልብ አመሰግናለሁ። እንግዲህ ቪዲዮውን እያያችሁ ላይክ ሰብስክራይብ እያደረጋችሁ ይላላችሁ ከልብ አመሰግናለሁ ማለት ነው። እናም እንግዲህ እንደምታዩት እዚህ ጋር እንቁላል ጥጃለሁ፣ እየበሰለ ነው። ሲጨርስ እንግዲህ ልጬ ወደ ወጡ ምጨምረው ይሆናል ማለት ነው። እንግዲህ ያው ከመጀመሪያው እንግዲህ ዶሮዋን እየገነጣጠልኩኝ ነበረ። እንግዲህ ቪዲዮ እየቀረጽኩ የነበረው በመሀል እንግዲህ ያው ልጅ ያለበት ቤት አይመቻችምና ልጆቹ በመሀል ገቡብኝና ቪዲዮውን አቋረጥኩት ማለት ነው። እና ከዛም በኋላ በቃ ለምን ይሄንን ሳልቀርጸውም ብዬ ይሄንን ቀርጬ ይዤላችሁ መጣሁ ማለት ነው። ላሳያችሁ እስቲ ያው እንግዲህ ሙሉውን እንኳን ለራሱ ባልችል ይሄንን ላሳያችሁ ብዬ ነው ማለት ነው። ውድ ተመልካቾቼ ግን ከመጀመሪያው ጀምሬ ዶሮዋን እየገነጣጠልኩ ምናምን ነበረ። ከዛ ምጥታሉና በመሀል ልጆቹ ገቡ። ቪዲዮውን ተናድጄ አቋረጥኩት እና ምላችኋለሁ። እንግዲህ እንደምትመለከቱት በዚህ መልኩ ዶሮ ወጡ እየበሰለ ነው ማለት ነው። በጣም ቆንጆ ብታዩ ማለት ነው። የምር ነው ምላችሁ። ሞያሽ ይዘርዘርልሽ ያለ ማጋነን በጣም ነው የሚጥመው ብታዩ ማለት ነው። አንቺ ራስሽን በራስሽ ያደነቅሽ እንዳትሉ እና ታዲያ ራሴን በራሴ ያላደነቅኩ። እዚህ ጋር እንግዲህ እንቁላሉ እየበሰለ ነው። ሲጨርስ ልጬ ወደ ወጡ የምጨምረው ይሆናል ማለት ነው። እንግዲህ እና ላችኋለሁ እንግዲህ በመዳም ቤት ሲያምረኝ እንደዛ አድርጌ ሰርቼ ነው የምመገበው ማለት ነው። ኢጃዛ እኔ ብዙም አልሄድም። ኢጃዛ መሄድ ምናምን እንደዚህ ቶሎ አልወድም ማለት ነው። የሚያስፈልገኝን ነገር እንግዲህ በዚህ መልኩ ሰርቼ በርበሬ ነው የሚያስፈልገኝ። በርበሬ አንዴ ገዝቻ አመጣለሁኝ። ሌላው ከዚሁ ከቤት ውስጥ ነው። ምንም እንትን የሚለኝ ነገር የለም። እንደምታዩት ነው እንግዲህ እዚህ ጋር እንጀራ አስመጥቻለሁኝ። እንግዲህ እንደምታዩት እንግዲህ አድርጌ ልበላ ነው ማለት ነው። እንግዲህ ቤተሰብ ነው እንብላ። እንግዲህ እዚህ ጋር ብዙ ሰው ያለ ይመስል ዋውን ደርድሬዋለሁ። ይሄ ሁሉ ለምንድን ነው? ለቪዲዮ እንዳደምቀው ማለት ነው፣ ለፎቶ ጉድ እኮ ነው። እና ለማንኛውም ይሄን ይመስላል። ይሄን የመሰለ ቆንጆዬ ዶሮ ወጥ ሰርቻለሁ ማለት ነው። እንግዲህ ሲቀጥንም ደግሞ ጥሩ አይደለም አይደል? እንደዚህ ወፈር ብሎ። በነገራችን ላይ ውሃ በጣም ብዙ ነበር የጨመርኩት ማለት ነው። ያው እየበሰለ ሲሄድ ወፈረ ማለት ነው። ከዛም ቅመም ጨምር ያለው እነ ኮረሪማ ምናምን ምንም የቀረ ቅመም የለም ብታዩ ማለት ነው። እና ላችኋለሁኝ እንግዲህ ቤተሰብ ይሄን ይመስላል የዛሬው እራት ማለት ነው። እንግዲህ በዚህ መልኩ እንደዛ አድርጌ ዝርዝርት አድርጌ ማለት ነው። እና ይሄ ስራ ቦታም እንደዚህ አድርጋችሁ መመገብ ትችላላችሁ ማለት ነው። በተለይ ሰዎቻችሁ የማይናገሯችሁ ጥሩ ሰው ከሆኑ ችግር የለውም ማለት ነው። እኔ ሰዎቼ ወላሂ አልሐምዱሊላህ በቃ ምን ልበላችሁ እንዴ እናት ናቸው። እና ይሄን የመሰለ እንደዚህ አድርጌ እንግዲህ እንጀራው በስቷል። ይሄም ደግሞ የሆነው ለቪዲዮ ለፎቶ ተብሎ ነው እንግዲህ እንደዚህ የተደረገው ማለት ነው። ጉድ እኮ ነው ዘንድሮ። እና ይላችኋለሁ እንግዲህ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ቤተሰቡ ነው። አበረታቱኝ እሺ ውዶችዬ ማለት ነው። ሀሳብ አስተያየታችሁንም
ኮሜንት ላይ ያስቀምጣችሁ አበረታቱኝ፣ አብረን እንደግ ማለት ነው። እንግዲህ ቻናሉ አዲስ ነው ውዶቼ ማለት ነው እናላችኋለሁ። እዚህ ጋር ደግሞ ቀይ ስርና ድንች ካሮት አድርጌ ማለት ነው ሰርቼ ከዛ ደግሞ ቃሪያ ምናምን ጣል ጣል አድርጌበት ማለት ነው። ሴትዬ በጣም ትወዳለች። ይሄን ብታዩ ቃሪያው ለራሱ አያቃጥላት ማሻአላ ናት። እኔ የበላሁትን መብላት ትፈልጋለች። ይብር ነው የምላችሁ፣ ደስ ነው የሚላት፣ ትወዳለች ማለት ነው። እና እንደምትመለከቱት እንግዲህ አንድ ጊዜ እንደዛ አድርጌ ለራሴ ሰራውኝና ማለት ነው። ከዛ ቀመሰችው። ከዛ ጥሞኛልና እንደዛ ስር ያለች ማለት ነው። ከዛ በቃ መስራት ጀመርኩኝ ማለት ነው። በዛው ቀጠልኩበት እና ትወዳለች እላችኋለሁ። እንደዚህ አድርጌ ድንች፣ ቀይ ስር፣ ካሮት አድርጌ ቃሪያ አድርጌ እንግዲህ በዚህ መልኩ ሰርቻለሁ ማለት ነው። ይሄንንም እንግዲህ እንደምትመለከቱት በጣም ነው የሚጥመው። እንግዲህ እንደዛ አድርጌ መጀመሪያ ቀይ ስሩና ጀዘሩን ነው ያበሰልኩት።